ዛሬ ድርብርብ በዓልን አንድ ላይ አድርገን ነው የምናከብረው። የፍቼ ጨምበላላ የተከበረበት ጊዜ ስለሆነ እንኳን ለአዲሱ ዓመት አደረሳችሁ። ጨምበላላ የዛሬ ቀን ለእኛ በጣም ልዩ ቀን ነው። በኢትዮ ኢንጂነሪንግ ግሩፕ የአዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ የገጣጠማቸውን ትራክተሮች ለሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ አስረክቧል። የሲዳማ ክልል እርሻና ተፈጥሮ ሀብት ቢሮና የአዳማ ግብርና ማሽነሪ ማምረቻ ኢንዱስትሪ የ20 ትራክተሮችን ምርት አቅርቦት በቅርቡ መፈራረማቸውን ተከትሎ በዛሬው ዕለት 10 ዘመናዊ የእርሻ ትራክተሮች ከማረሻና ከመከስከሻ ጋር የማስረከብ ስራ ተከናውኗል። መጀመሪያ የትራክተር ፋብሪካ ነው አዳማ እርሻ መሳሪያ ኢንዱስትሪ። አቅሙን እያጠናከረ ነው። አሁን የቫልዩ አዲሽኑ በከፍተኛ ደረጃ እየጨመረ ይገኛል። በአሁኑ ጊዜ ፓምፕን ሙሉ በሙሉ ሎካላይዝ በማድረግ በምርት ሂደት ላይ ይገኛል። በተመሳሳይ አነስተኛ ትራክተሮችንም ሙሉ በሙሉ ሎካላይዝ የማድረግ ስራ እየተሰራ ይገኛል። ከትንሽ ጊዜ በኋላ በራሳችን ብራንድ የምንመጣ ይሆናል። ሌሎቹ እዚህ ያሉት በሙሉ ደግሞ ተገጣጥመው የቀረቡ ናቸው። መገጣጠሙ በራሱ ትልቅ ነገር ነው። እነዚህን ትራክተሮች በጥራት ነው ያመረትናቸው። የኢንዱስትሪያችን ከኢትዮ ኢንጂነሪንግ ግሩፕ ውስጥ ካሉ ኢንዱስትሪዎች ትልቁ ኢንዱስትሪ ነው። በግሩፓችን ውስጥ 7 ኢንዱስትሪዎች አሉ። በዋናነት የኛ ኢንዱስትሪ ዋና ዓላማ የትራክተር ማምረት፣ የማረሻ መከስከሻ፣ እንዲሁም ኢምፕለመንቶች፣ ሌሎችንም ተቀጽላዎች ለፖስት እና ለፍሪ ሃርቨስት ኢንዱስትሪ የሚያገለግሉ ተቀጽላዎችን ማምረት፣ ፓምፕ ኢንዱስትሪ ውስጥ ደግሞ የፓምፕ ከ16 ሊትር ፐር ሰከንድ እስከ 100 ሊትር ፐር ሰከንድ ያሉትን ፓምፖች ማምረት ዋና ተልዕኮ አድርጎ እየሰራ ያለ ኢንዱስትሪ ነው። በ1976 ዓ.ም በመንግስት የተቋቋመ የመጀመሪያው የግብርና ማሽነሪ ማምረቻ ኢንዱስትሪ ነው። በኢትዮጵያ ውስጥ የመጀመሪያው ነው። በኢንዱስትሪያችን ውስጥ በርካታ ስራዎችን እየሰራን ነው። በተለይ ሎካላይዝ አቅማችን ለማጎልበትና እንደዚሁም ደግሞ ለምናመርታቸው ምርቶች ጠንካራ የድህረ ሽያጭ ማስፋፊያዎችን እያደረግን ነው የሚገኘው። ወደ ስራ እንደገቡ ወዲያውኑ የሚያስፈልግ አገልግሎት ካለ ጎን ለጎን የሚቀርብ መሆኑ ለየት የሚያደርገው ነገር ነው። ከዚህ በፊት አዳማ ድረስ የተላከ ወይም ደግሞ የሆነ ተወርዋሪ ቡድን እየመጣ በየቦታው ትራክተሮች በተሰራጩበት ቦታ ሁሉ እየሄደ ነበር የጥገና ስራውን የሚያከናውነው። አሁን እዚህ ሲዳማ ላይ ለምናደርገው ለሌሎችም እንደዚሁ ተመሳሳይ ነገር እያደረግን ነው። በቅርብ ድጋፍ የምታገኙ ይሆናል ማለት ነው። ስፔር ፓርትም፣ ስልጠናም፣ የተለያዩ የጥገና አገልግሎቶችን በቅርብ የምታገኙ ይሆናል ማለት ነው። ስለሆነም የተሟላ ፓኬጅ ነው ይዘን የቀረብነው። ትኮሩበታላችሁ ብለን እናምናለን። ምንም አይነት ጉድለት እንዲፈጠር አንፈልግም። የሚፈጠሩ ነገሮችም ካሉ ወዲያው በፍጥነት እንደምናስተካክል ቃል እየገባሁላችሁ የክልሉን የግብርና ልማት ለማፋጠን የክልሉን የኢንዱስትሪ ልማት ለማፋጠን ከጎናችሁ ሆነን ጠንክረን እንደምንሰራ ላረጋግጥላችሁ እወዳለሁ። ከኢትዮ ኢንጂነሪንግ ግሩፕ ጋር በመሆን የግብርናን መካናይዜሽን ወይንም ደግሞ ትራንስፎርሜሽን ለማረጋገጥ መካናይዜሽንን እውን ለማድረግ ለምናደርገው ለትራክተር ርክክብ ቀን እንኳን በሰላም መጣችሁ፣ እንኳን ተገናኙ። በወቅቱ በጊዜው አምጥታችሁ ስላስረከባችሁን በክልሉ የእርሻና ተፈጥሮ ሀብት ቢሮ ስም ከልብ አመሰግናለሁ። አንዴ እውቅና ብሰጡ። የአርሶ አደሮቻችንን ችግር የሚፈታ
በአጭር ጊዜ ውስጥ አሳይመንት በመውሰድ ይህን አሳይመንት በመፈጸም ተግባራዊ ስላደረጋችሁ በድጋሚ አመሰግናችኋለሁ። እንደኛም ያሉን የመንግስት ሀብቶች እንዲሁም ደግሞ ያሉን ፕሮጀክቶች በዚህ ተግባር ላይ ከፍ ወዳለው የአርሶ አደር አገልግሎት ላይ እያደጉ ስለሆነ ያለን ደስታ በጣም ከፍተኛ ነው። ስለዚህ ያሉንን ሪሶርሶችን ሞቢላይዝ በማድረግ የአርሶ አደሮቻችንን ምርትና ምርታማነት በሚያሳድጉ ቴክኖሎጂዎች ላይ አሁንም አጠናክረን እንቀጥላለን። ይህ በቂ አይደለም። ስለዚህ ደንበኝነታችን በጣም ይቀጥላል። ማኔጅመንትም እንዲሁም ደግሞ የፕሮጀክት አስተባባሪዎች ከዚህ ከኢንክሉሲቭ ፕሮጀክት ልምድ በመውሰድ እናንተም የእቅድ አካል አድርጋችሁ በተለይ በወተር ፓምፕ የተለያየ ሆርስ ፓወር ያላቸው ትራክተሮች እንዲሁም ደግሞ በወኪንግ ትራክተሮች እንድትሳተፉ ጥሪን አስተላልፋለሁ። ስለዚህ በዛሬው ቀን ስላስረከባችሁን ከልብ አመሰግናለሁ። ምርትና ምርታማነታችንን እናሳድጋለን፣ የግብርና ትራንስፎርሜሽን እናረጋግጣለን፣ መካናይዜሽናችንን በዛው ልክ ይሰፋል። እጅግ በጣም አመሰግናለሁ። Jambalaya